ጽላት ብፅዕት አንቺ ነሽ እንከብካበ ወልዳ ድንግል እንዘምር ታቦል እንዘምር ታቦል ድንግል እንከብካበ ወልዳ እንከብካበ ወልዳ ድንግል ስጋችን ነሶ ከስጋሽ በመርገመ ኃጢአት ስንቆሽሽ ሕይወትን አድለን ሆነን ፈዋሽ ከብካበ ወልዳ ድንግል የዛሬዳን ጸሎትሽ መንግሥቱን ለመውረስ ያግዘን ከብካበ ወልዳ ከብካበ ወልዳ What
ውድ ወላጆቻችን በድጋሚ ቪዲዮ ቴሌግራም ላይ ይለቀቃልና ቪዲዮ ማድረጉ ትታችሁ በየመቀመጫችሁ ተቀመጡልን። ወላጆች እሺ፣ ፕሮግራም እንዳታበላሽብን የቆማችሁ ወላጆች በአጠቃላይ ፕሮግራማችሁ ወላጆች ቦታ ያዙ። እሺ፣ ድምፅ ቀነሱ። ሁላችንም በያለንበት ለጸሎት እንነሳ። ሁላችንም በያለንበት ለጸሎት እንነሳ። ድምፅ ቀነሱ። ሁላችንም ለጸሎት እንዘጋጅ። ዛሬ ተመራቂዎች ህፃናት፣ ዛሬ አበባዎች፣ የነገ ፍሬዎችና ሀገር ተረካቢዎችን እግዚአብሔር አምላክ በጥበብ በእውቀት በሞገስ ያሳድግልን። እንዲሁም እግዚአብሔር አምላክ በጉጉት ስንጠብቃት ለነበረ ለዚህ ችላትና ለዚህ ሰዓት ያደረሰን ብሩክ አምላካችን እግዚአብሔር ስሙ በድጋሜ የተመሰገነ ይሁንልን። ህፃናትን በእውቀት በመቅረጽ በስነ ምግባር በማነጽ ረጅሙ ጊዜ ጥረት ስታደርጉ የነበራችሁ መምህራን፣ የሀገር ባለውለታዎችን እግዚአብሔር አምላክ ዋጋችሁን ይክፈላችሁ። ወላጆችም ደግሞ የልጆቻችሁን ደስታ ለማየት በዚህ የተሰባሰባችሁትን የልባችሁን መሻት እግዚአብሔር ይፈጽምላችሁ። አባታችን ሆይ ብለን በጸሎት ነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ
አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ በይነ ቅዱሳን ለዘአብጽሐነ እስከዛቲ ሰዓት። ከሁሉም አስቀድሞ ለምንናፍቃት በደስታም ለምንጠብቃት ለዚህች ዕለት ያደረሰን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ክቡር አባታችን መምህር ፍሬወርቁ መልሳን የቅድስት ሥላሴ መንበረ ብርሃን ቅድስት ሥላሴ ገዳም የስብከተ ወንጌል ኃላፊ፣ ክቡር አባታችን ዲያቆን ኢንጂነር ጥበቡ የማኅበረ ቅዱሳን ድሬዳዋ ማዕከል ዋና ሥራ አስፈጻሚ፣ የትምህርት ቤታችን የአስተዳደር ሠራተኞች፣ የወተመ ተወካዮች እንዲሁም ዛሬም በጉጉት ስትጠብቁ የነበራችሁ የነገ ተስፋዎቻችን የዛሬ አበባዎችን ይሰማል። ሕፃናት ይሰማል። ወሬ እያወራችሁ ስለሆነ የሚያቋረጡት እናንተን ነው እየተጠራ ያለው። ይሰማል። ትልሳቸው ነገን በተስፋ የሚጠብቅባቸው ለሀገራችን በጎን ጥሩ ነገርን ያመጣሉና ያመጣሉ ብለን የሚጠብቃቸው ውድ ተመራቂዎች ሕፃናት እንዲሁም መምህራንና ተማሪዎቻችን ጥሪ የተደረገላችሁ ውድ ወላጆቻችን እንኳን አደረሳችሁ አደረሰን። እንኳን አደረሳችሁ። በደንብ ከጀመራችሁ አዎ ስለ ሁሉም ነገር እግዚአብሔርን ማመስገን ይገባልና ከዚህ በመቀጠል መርሃ ግብራችን የሚሆነው የቅድመ መደበኛ ርዕሰ መምህር የሆኑት ሀና ሰሎሞን የእንኳን አደረሳችሁ መልእክት ያስተላልፉልናል። ቀጥታ ወደ ርዕሰ መምህርናቸው። አባታችን መጋቤ ሐዲስ ፍሬወርቁ መልሳን የመንበረ ብርሃን ቅድስት ሥላሴ ገዳም ስብከተ ወንጌል ኃላፊና የትምህርት ቤታችን የግዕዝ መምህር ዲያቆን ኢንጂነር ጥበቡና የማኅበረ ቅዱሳን ድሬዳዋ ማዕከል ሰብሳቢ፣ የተከበራችሁ የተማሪዎቻችን ወላጆች፣ ጥሪ የተደረገላችሁ እንግዶች፣ የትምህርት ቤታችን የአስተዳደር ሰራተኞች፣ የተማሪ ወላጅ መምህራን ተወካዮች፣ የትምህርት ቤታችን መምህራን እንዲሁም ወደፊት ሀገር ተረካቢና ትልቅ ተስፋ የሚጥሉባችሁ የዛሬዎቹ ተመራቂ ልጆቻችን እንኳን ለ2018 ዓ.ም የምረቃ በዓል በሰላም አደረሳችሁ አደረሰን። ተመራቂ ተማሪዎች ባለፉት 3 ዓመታት የነበራችሁ የትምህርት ቤት ቆይታ የሚጠበቀውን እውቀትና ለሕይወታችሁ ስንቅ የሚሆናቸውን መልካም ስነ-ምግባርን እንደጨበጣችሁ እምነቴ የጸና ነው። ወደ ተመራቂዎች ትምህርት ቤታችን በቀለም ትምህርት ግንባር ቀደም የሆናችሁ በማንነታችሁ የምትሆኑ የሀገራችን ወግና ባህል የምትጠብቁ እናትና አባታችሁን የምታከብሩ ታናናሾቻችሁን የምታግዙ እንድትሆኑ ጠንክሮ ይሰራል። ስለዚህ ቀጣይ የትምህርት ዘመናችሁን ጠንክሮ መማር ይጠበቅባችኋል። እንዲሁም የዛሬውን ቀን አስባችሁ ወደፊት ሐኪም፣ መሐንዲስ፣ አስተማሪ፣ የሀገር መሪ በመሆን በማዕረግ ለመመረቅ በዓላማ ጠንክራችሁ መማር ይጠበቅባችኋል። ውድ ወላጆች ትምህርት ባለንበት ዘመን መሰረታዊ ማንነትን ለመቅረጽ ቁልፍ መሳሪያ
በጥበብና በሞገስ እንዲያሳድግልን እመኛለሁ። አመሰግናለሁ። በድጋሚ እንኳን ደስ ያላችሁ። ትውልድን የሚተካ ትውልድ በተሻለ ጥራት እናገራለን። አመሰግናለሁ። በድጋሚ በሞራ እሺ መምህራችንን ከልባችን እያመሰገን ቀጣይ ወደሚኖረን መርሃ ግብር እንሸጋገራለን። ቀጣይ የሚኖረን መርሃ ግብር በተመራቂ ሕፃናት የእንኳን አደረሳችሁ መልእክት ይሆናል። እሺ አባታችን መላከ ስብሐት ቀሲስ ኤፍሬም ቦጋለ እንኳን ደህና መጡ ብለናል። ቀጥታ ወደ መርሃ ግብሩ ተማሪ የማርያም በላይ የእንኳን አደረሳችሁ መልእክት በአማርኛ ቋንቋ ታስኬድልናለች።
ካለ ነገር አይደለም የነገ ተስፋ ብለን የተነሳ ነውና እንዲህ ያሉ ተማሪዎችን ይዘን ነው የነገ ተስፋን በሰፊው ሰንቀን የተነሳ ነው። ለዚህም ነው ሳንደክም ሌት ከቀን እየደከም ያለ ነው። በደንብ አጨብጭቡላቸው። እሺ ሕፃናቱን በሞገስ በጥበብ በአእምሮ በአስተውሎት እግዚአብሔር አምላክ ያሳድግልን። ከዚህ በመቀጠል የሚኖረን መርሃ ግብር በአንደኛ ደረጃና ሁለተኛ ደረጃ ርዕሰ መምህር በሆኑት በአቶ ብዙነህ ጌታቸው የእንኳን አደረሳችሁ መልእክት ይኖረናል። ቀጥታ ወደ እሳቸው እንሄዳለን። በሞራል ተቀበሉልን። በደንብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ስብሐት ቀሲስ ኤፍሬም ቦጋለ የድሬዳዋ ቅድስት ሥላሴ ካቴድራል አስተዳዳሪ፣ እንዲሁም መጋቢ አዲስ ፍሬ ሕይወቱ መልሳን የመንበረ ብርሃን ቅድስት ሥላሴ ካቴድራል ስብከተ ወንጌል ኃላፊ፣ ዲያቆን ኢንጂነር ጥበቡ የድሬዳዋ ማዕከል የማኅበረ ቅዱሳን ሰብሳቢ፣ እንዲሁም የትምህርት ቤታችን የወላጅ ተማሪ መምህር ኅብረት ሰብሳቢ ረዳት ፕሮፌሰር ይታገሱ ስንታየው፣ ክቡራን ወላጆች፣ ክቡራን መምህራን፣ ክቡራን ጀግኖች ተማሪዎቻችን እንደምን ዋላችሁ? እንደምን ዋላችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁንልን። ሁልጊዜ በእንቅስቃሴ ውስጥ በስራ ውስጥ ስንሆን እንቅፋቶች አሉና ለተፈጠረው ቴክኒክ ችግር ያው እንደ ሀገርም ስለሆነ በትዕግስት ስለቆያችሁ ከወዲሁ ላመሰግን እፈልጋለሁ። ወደ ዋናው ጉዳይ ስገባ ዛሬ የ2018 የትምህርት ዘመን ማጠቃለያና የሕፃናት ምርቃት በዓልን ልዩ የሚያደርገው በዚህ በፈተናና ስኬት በተሞላበት የትምህርት ዘመን ውስጥ አልፈን ታላቅ የድልና የደስታ ቀን ላይ መሆናችን ልዩ ያደርገዋል። ምክንያቱም ምንም እንኳ በብዙ ተግዳሮቶች ቢገጥሙንም በተወዳደርንባቸው የውድድርና እንደ ትምህርት ተቋም በተገመገምንበት መድረክ በሙሉ ጀግኖች ተማሪዎቻችን ያለ ስኬት የተመለሱበት አንድም ቀን የለም። ይህም ለተማሪዎቻችን የይቻላልና ጠንካራ የውድድር መንፈስ መፍጠር ችሏል። ይህንን ስኬት ሁሌ ብናጋራችሁም ዛሬ ጀግኖች ተማሪዎቻችንን በእናንተ በወላጆችና በክቡራን እንግዶች ፊት በእኔና በትምህርት ቤታችን ስም ከልብ ላመሰግን እፈልጋለሁ። የትምህርት ቤታችን መሪ ቃል ትውልድን የሚተካ ትውልድ በተሻለ ጥራት እናፈራለን እንደሚለው የላቀ እውቀትና ሙሉ ስብዕናን የተላበሱ ዜጎችን ለማፍራት በእናንተ በወላጆች ከፍተኛ ድጋፍና ትዕግስት፣ በመምህራን ያላሰለሰ ጥረትና በተማሪዎቻችን ታላቅ ትጋትና ታታሪነት በርካታ ስራዎችን መከወን ችለናል። ጥቂቶቹን ለማንሳት ያህል በድሬዳዋ መስተዳድር ትምህርት ቢሮ የአጠቃላይ ትምህርት ኢንስፔክሽንና የተቋማት እውቅና እና እድሳት አሰጣጥ ዳይሬክቶሬት ትምህርት ቤታችን በግብዓት፣ በሂደት፣ በውጤት በመገምገም እንደ ትምህርት ቤት የሚጠበቅብንን መስፈርቶች በማሟላት በሶስቱም የትምህርት እርከን ማለትም በቅድመ መደበኛ፣ በአንደኛ ደረጃና በሁለተኛ ደረጃ ደረጃ 3ን አግኝተናል። ምናልባት ይህንን ስናገር የትምህርት ባለሙያዎች ልትረዱት ትችላላችሁ። ደረጃ 3 ማለት ደረጃ 4 ብቻ ነው የቀረው። ስለዚህ ወደ ደረጃ 4 እናንተን ይዘን የምንሻገር ይሆናል ማለት ነው።
እንዲሁም የስድስተኛና የስምንተኛ ክፍል ተማሪዎችን ለማብቃት በመምህራን ከፍተኛ ጥረት በርካታ ሞዴል ፈተናዎችን በማሰራት እንዲለማመዱ የተደረገ ሲሆን እንዲሁም ተማሪዎች በራስ መተማመናቸው እንዲጎለብት የስነ ልቦና ባለሙያ ከአዲስ አበባ በማስመጣት ስልጠና እንዲያገኙ ተደርጓል። በዚህም ከተፈተኑት የስድስተኛና የስምንተኛ ክፍል ተማሪዎች መካከል 98.54 የሚሆኑት 73% ተማሪዎቻችን አማካይ ውጤት ከ70 በላይ በማምጣት አልፈዋል። እንዲሁም ከአንደኛ እስከ አምስተኛ ካሉ ተማሪዎች መካከል 96 በመቶ የትምህርት ቤታችንን መቁረጫ ነጥብ በማምጣት ወደሚቀጥለው ክፍል ያለፉ ሲሆን ከ7 እስከ 10ኛ ክፍል ያሉ ተማሪዎች ደግሞ 92% የሚሆኑት የትምህርት ቤታችንን መቁረጫ ነጥብ በማምጣት ወደሚቀጥለው ክፍል አልፈዋል። በመማር ማስተማር ሂደት ውስጥ ተራ የንድፈ ሀሳብ ትምህርት ባለፈ ተማሪዎች የፈጠራ ስራ ክህሎታቸውን ሊያሳድግላቸው የሚችል መልካም ጅምር ስራዎች መከወን ችለናል። በተለይ በስነ ጥበብና በስራ ክህሎት ትምህርት የሚደረጉ እንቅስቃሴዎችና በቤተ ሙከራ እየተሰሩ ያሉ ስራዎች ይበል የሚያሰኙ ናቸው። ምክንያቱም በእነዚህ ዘርፍ የድሬዳዋ አስተዳደር ትምህርት ቢሮ ባዘጋጀው የሳይንስና ፈጠራ ስራ ላይ ለ2 ተከታታይ ዓመት ባደረግነው ውድድር ተማሪዎቻችን ለሽልማት መብቃት ችለዋል። ይህም ለቀጣይ ስራችን የሚያበረታታ ነው። የተማሪዎችን ስነ ምግባር ለማሻሻል ዕለት ዕለት ከምንሰራው ስራ በተጨማሪ ተማሪዎች ፍርሃተ እግዚአብሔር እንዲኖራቸው፣ ታላላቆቻቸውን የሚያከብሩ፣ ለሀገራቸውና ለወገኖቻቸው የሚቆረቆሩ ዜጎች እንዲሆኑ አረጋውያንን መጎብኘት እንዲሁም የተለያዩ ችግር ገጥሟቸው የሚመጡ ወገኖቻችንን መርዳት፣ ወደ ተለያዩ መንፈሳዊ ቦታ በወላጆች ድጋፍ በመውሰድ በአባቶች እና በእናቶች ምክርና የሕይወት ተመክሮ ስልጠና ተሰጥቷል። ይህም ስራ የበለጠ ተጠናክሮ የሚቀጥል ይሆናል። የተከበራችሁ ውድ ተመራቂ ሕፃናት፣ ለዛሬ መርሃ ግብራችን ልዩ ድምቀት የሆናችሁ እንኳን ለመጀመሪያው የምረቃ በዓላችሁ በሰላም አደረሳችሁ። ምናልባት ድሬዳዋ በዚህ ሰዓት አብዛኛው ቤት ስለሆነ ነው መሰለኝ ትንሽ ጆሮ እንድታውሱ ይፈልጋለሁ። ሁላችሁም እንደምታውቁት ምርቃት በአንድ ምክንያት ወይም መነሻነት ከአንድ ወገን ለሌላው ወገን የሚተላለፍ በመራቂው ዘንድ የመልካም ምኞትና የበጎ ስሜት መግለጫ ሲሆን በተመራቂው ዘንድ ደግሞ የአደራ ስጦታ መቀበያ መድረክ ነው። በመሆኑ ለተመራቂ ሕፃናት ከመልካም ምኞት የዘለለ አደራ የምንላቸው ባይኖርም ለተመራቂ የሕፃናት ወላጆች አደራ የምንለው አንድ ነገር አለ። በዚህ ዘመን እነዚህ ሕፃናት ትውልድን እንዲተኩ ከተፈለገ ወላጆች ትኩረታቸውን በሙሉ የሕፃናት ፍላጎትና እንቅስቃሴ ላይ በማድረግ መልካሙን ጎዳና ይዘው እንዲያድጉ ብርቱ ድጋፍ እንድታደርጉላቸው አደራ እላለሁ። በመቀጠል ከአንደኛ እስከ 10ኛ ክፍል ያላችሁ ከፍተኛ ውጤት ያስመዘገባችሁ ጀግኖች ተሸላሚ ተማሪዎቻችን እንኳን ደስ አላችሁ። ይህ ዛሬ የሚሰጣቸው እውቅና በዓመቱ ውስጥ ያሳያችሁት መልካም ስነ ምግባር፣ ከፍተኛ የጊዜ አጠቃቀም፣ ትጋት፣ ልፋትና የጥረት ውጤታችሁ ነው። ስለዚህ ይህ አርአያነታችሁ ለሌሎች ተማሪዎች ስንቅ እንዲሆን ወደፊት ከዚህ ከፍታችሁ ሳትንሸራተቱ የበለጠ እንድትሰሩ አደራ እላለሁ። ሌሎች ተማሪዎች በአጠቃላይ ሁሌም እንደምንለው ሁላችሁም አንደኛ ናችሁ። ምክንያቱም በጠንካራ መንፈሳዊ ፍክክር ከሰራችሁ በሚቀጥለው ዓመት ይህ መድረክ የእናንተ እንደሚሆን አምናለሁ። እናንተም በጥረታችሁ ከክፍል ወደ ክፍል በመዛወራችሁ እንኳን ደስ አላችሁ። ክቡራን ወላጆች እና መምህራን
እንደሚታወቀው አንድ ጊዜ እስቲ ከያላችሁበት ድምፃችሁ አንድ ጊዜ ይሰማል አይደል? ይሰማል? እንደምን ዋላችሁ? ክቡራን ወላጆችና መምህራን፣ እንደሚታወቀው የአንድ ነጠላ ገመድ አቅም የበለጠ ለማጠንከር ከሌላ ገመድ ጋር መገመድን ይጠይቃል። አሁንም የገመዱን አቅም የበለጠ ለማጠንከር ከተፈለገ 3 ነጠላ ገመዶች በአንድ ላይ መጎንጎን ይኖርባቸዋል። ስለዚህ እስካሁን ያየነው የትምህርት ቤታችን ስኬት ያለ 3ዮሽ ጥምረት ሊታሰብ አይችልም። በመሆኑም ክቡራን መምህራን እውቀታችሁን ሳሰስቱ ተማሪዎች በእውቀት እና ስነ ምግባር የታነጹ እንዲሆኑ ላደረጋችሁት ከፍተኛ ጥረት፣ ክቡራን ወላጆች አስፈላጊውን ቁሳቁስ በማሟላት ፍቅር በመስጠት የበለጠ እንዲተጉ ተጨማሪ እገዛ በማድረግ ከትምህርት ቤታችን ጎን በመቆማችሁ፣ የተከበራችሁ ተማሪዎች የወላጆቻችሁንና የመምህራንን ምክር በመስማት የወላጆቻችሁንና የመምህራንን ልፋት በውጤት ለመካስ ጥረት በማድረጋችሁ ትውልድን የሚተካ ጉዟችንን ስኬታማ እንዲሆን ስላገዛችሁን ክብር ይገባችኋል። ከልብም አመሰግናለሁ። በመጨረሻም የተመዘገቡትን ስኬቶች ይዘን በወላጆች ጉባኤ በተነጋገርነው መሰረት ክፍተቶቻችንን አርመን በሚቀጥለው የትምህርት ዘመን ይበልጥ በተሻለ ዝግጅት እንደምንገናኝ እየገለጽ ተማሪዎች የክረምቱን የእረፍት ጊዜያችሁን ለንባብና ራሳቸውን ለቀጣይ ክፍል ለማዘጋጀት በአግባቡ እንድትጠቀሙበት አሳስባለሁ። በድጋሚ ተመራቂና ተሸላሚ ተማሪዎች እንኳን ደስ አላችሁ። ለመላው የትምህርት ቤታችን ማህበረሰብ ሰላማዊ እና ፍሬያማ የክረምት ጊዜ እንዲሆንላችሁ እመኛለሁ። አመሰግናለሁ። ክብረት ይስጥልኝ። የትምህርት ቤታችንን ርዕሰ መምህር አቶ ይዝናን በደንብ አመስግኑልን። በእውነቱ ዘንድሮ ለተመዘገበው አመርቂ ውጤት የእሳቸው ያላሳለሰ ጥረት ነው ብዬ ነው የማምነው። ምክንያቱም እሳቸው ከላይ ሆነው ታች ያለውን ባያሰሩ ኖሮ ይህ ውጤት ይመጣል ብሎ ማሰብ አይቻልም ማለት። እሺ የምታወሩ ህፃናት እንዲሁም ደግሞ ከወላጆችም አጠፉ እየተባለ ነው። እኔም እየሰማሁ ነው። ድምፅ ቀነሱና ፕሮግራማችንን ቶሎ ጨርሰን ወደ ቤታችን እንድንሄድ ለማለት ነው። ከዚህ በመቀጠል የሚኖረን ግብር የሶስትዮሽ ህብረት ሰብሳቢ ማለትም የተማሪዎች መምህራንና ወላጆች ተወካይ የሆኑት ረዳት ፕሮፌሰር አቶ ይታገሱ ስንታየው ይሆናሉ። እሳቸው የእንኳን አደረሳችሁ መልእክትን አጠር ባለና በጥዑም ልሳን ያቀርቡልናል። ወደ እሳቸው እንሄዳለን። በሞራል አባታችን መልአከ ስብሐት ቀሲስ ኤፍሬም ቦጋለ የመንበረ ብርሃን ቅድስት ሥላሴ ገዳም አስተዳዳሪ፣ መምህራችን መጋቤ ሐዲስ ቀሲስ ፍሬሕይወት ጾመ ልሳን የመንበረ ብርሃን ቅድስት ሥላሴ ገዳም ስብከተ ወንጌል ኃላፊ፣ ዲያቆን ኢንጂነር ጥበቡ ግርማ በማኅበረ ቅዱሳን ድሬዳዋ ማዕከል ሰብሳቢ፣ ክቡራን የትምህርት ቤቱ መዋቅር አመራሮች፣ የተከበራችሁ መምህራን፣ ውድ ወላጆች፣ ተጋባዥ እንግዶች፣ ዛሬ የደስታችን ምንጭና ኩራታችን ምክንያት የሆናችሁ ውድ የኬጂ ተመራቂ ተማሪዎችና የላቀ ውጤት ያመጣችሁ ተማሪዎቻችን ሁላችሁም ክብራችሁና ማዕረጋችሁ
እንኳን በዚህ ታላቅ ደስ የሚያሰኝና ትርጉም ላለው የደረጃ ሽግግር ማጠናቀቂያ ቀን እንኳን አደረሳችሁ አደረሰን። ዛሬ በዚህ ታላቅ የትምህርት ተቋም የ2018 ዓ.ም የትምህርት ዘመን ማጠቃለያ መርሃ ግብር ላይ ተገኝተን የልጆቻችንን የመጀመሪያ የትምህርት ስኬት ስናከብር የተሰማኝ ደስታ ክብር ወደር የለውም። ዛሬ የምናየው የአንድ ትምህርት ደረጃ መጠናቀቅ ብቻ ሳይሆን የልጆቻችን የረጅም ዘመን የእውቀት ጉዞ መጀመሪያና የወደፊት ትልቅ ህልማቸው መሰረት የሚጣልበት ታላቅ ቀን ነው። የልጅ ሕይወት እንደ ትንሽ ችግኝ ነው። በጥንቃቄ ካጠጣነውና ከተንከባከብነው ወደ ትልቅ ጠንካራ ዛፍ ያድጋል። ዛሬ የምናየው የልጆቻችን ፈገግታና ስኬት የእኛም የወላጆች የመምህራንና የትምህርት ቤቱ ጥረት በትምህርት ቤቱ ጥረት የተገኘ ውጤት ነው። ክቡራን መምህራን፣ የትምህርት ቤቱ ማህበረሰብ፣ ይህን ትልቅ የውጤት ቀን ስናይ በእናንተ ውድ ዋጋ ሳናነሳ አናልፍም። ሕፃናት መያዝ፣ ማስተማርና መቅረጽ ትዕግስትን፣ ፍቅርንና ጥልቅ ስሜትን የሚጠይቅ ከባድ ኃላፊነት ነው። እናንተ ብለው የጀመሩትን ጉዟቸው ላይ ፊደልን ብቻ ሳይሆን ተስፋንና እምነትን በእነዚህ ለጋ ልቦች ውስጥ ዘርግታችኋል። ይህንን ትልቁ በተለይ በአቡነ ጎርጎርዮስ ትምህርት ቤት የሚሰጠው ዘመናዊ እውቀትን ከመልካም ስነ ምግባር ጋር አዋህዶ የማስተማር አካሄድ እጅግ የሚያስመሰግንና ለሀገራችን የሚበጅ ዜጎችን ለማፍራት መሰረት የሚሰጥ ነው። ልጆቻችንን እንደ ራስ ልጅ አቅፎ በፍቅር እና በእውቀት ስላሳደጋችሁልን በወላጅ ኮሚቴና በሁሉም ወላጅ ስም ማመስገን እወዳለሁ። ውብ ተመራቂ ሕፃናት ተማሪዎች፣ ዛሬ የእናንተ ትልቅ ቀን ነው። በቀለማት፣ በጨዋታ፣ በዜማና በቁም ነገር የታጀበውን የመዋለ ሕፃናት ቆይታችሁን አጠናቃችሁ ወደ ቀጣዩ የታላላቆች ክፍል ለመሸጋገር ዝግጁ ሆናችኋል። ዛሬ ስትመረቁና ይህንን የክብር ካባ ስትለብሱ የሁላችንም ልብ በኩራት ተሞልቷል። ዛሬ የምትይዙት ምርቃት ማስጀመር የጉዟችን መጨረሻ ሳይሆን የትልቅ ህልም መጀመሪያ ነው። እውቀትንና መማርን ውደዱ። መልካም ስነ ምግባር ይኑራችሁ። ወላጆቻችሁንና መምህራኖቻችሁን ሁልጊዜ አክብሩ። እግዚአብሔር መንገዳችሁን ይባርክ። ለሀገራችሁ የምትጠቅሙ ትልቅ ሰዎች፣ ሐኪሞች፣ መሐንዲሶች እንድትሆኑ እግዚአብሔር ይርዳችሁ። በልዩ ሁኔታ ደግሞ በዚህ የትምህርት ዘመን በትጋታችሁና በቁም ነገራችሁ ደምቀው በመጣው ከፍተኛ ውጤት ላስመዘገቡ ውድ ተማሪዎቻችን የላቀ ምስጋናና አክብሮት ማቅረብ እወዳለሁ። እናንተ የደከማችሁትን ትልቅ ካሳ፣ የትምህርት ቤታችን ኩራትና ለጓደኞቻችሁ መልካም አርአያ ናችሁ። ዛሬ ያገኛችሁት ከፍተኛ ውጤት የነገ ትልቅ ሳይንቲስት፣ መሪና የፈጣሪ ጉዟችሁ የመጀመሪያው ብርሃን ነው። ይህ የልጅነት ትጋታችሁ ሳይቋረጥ ሁልጊዜ በሁሉም የሕይወት መስካችሁ አንደኛና የላቀ እንድትሆኑ የአባትነትና የእናትነት ፍቅራችሁን እንለግሳችኋለን። የተከበራችሁ ወላጆች እንኳን ለልጆቻችሁ የመጀመሪያ ሕይወት ምዕራፍ ስኬት አበቃችሁ። የልጅ መመረቅ ማየት የታደለ ልብ ብቻ ነው። የልጅ መመረቅን ማየት የታደለ ልብ ብቻ የሚቀምሰው ታላቅ ስጦታ ነው። ዛሬ የሕፃናቱ እዚህ መድረስ ከጀርባው የእናንተ የማይተካ መስዋዕትነት፣ እቅፍ፣
ፍቅርና ያልተቆጠበ ድጋፍ በግልጽ ያሳያል። የመጀመሪያውና ዋናው ትምህርት ቤት የቤተሰብ እቅፍ ነው። ልጆቻችሁን የነገ ሀገር ተስፋ የሚሆኑት ዛሬ በምንሰጣቸው ፍቅርና በምናሳያቸው መልካም አርአያ ነው። እባካችሁ ወላጆች ማዳመጥንና ህልማቸውን መደገፍ አታቋርጡ። ከትምህርት ቤት ጋራ ያለንን ትብብር በማጠንከር በጋራ በመስራት ልጆቻችንን የተሻለ ወደፊት እንገባ። ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፎቀቅ አይልም። ምሳሌ 22:6 ትምህርት የጨለማን መጋረጃ የሚገፍ ሕይወትና አገር የሚቀይር ብቸኛ መሳሪያ ነው። በእነዚህ ህፃናት ላይ የዛሬ የምናፍሰው እውቀት፣ ፍቅርና ስነ ምግባር መቼም ቢሆን ከንቱ ሆኖ አይቀርም። ለተመራቂ ልጆቻችን የብርሃንና የተሳካ ትምህርት ጉዞ፣ ለቤተሰቦቻችን ዘላቂ ደስታ፣ ለመምህራኖቻችን ጥንካሬና ለአቡነ ጎርጎርዮስ ትምህርት ቤት ቀጣይ እድገትና ውበት እመኛለሁ። ሁላችሁም ስላዳመጣችሁ እጅግ በጣም አመሰግናለሁ። መልካም የደስታ ቀን ይሁንላችሁ። እግዚአብሔር ያክብርልኝ። አመስግኑልን፣ በደንብ አመስግኑልን። በእውነቱ ከሆነ ደከመን ሰለቸን ሳይሉ ከተማሪዎች ያለውን ሀሳብ ከመምህራን ያለውን ለወላጆች፣ ከወላጆች ያለውን ለአስተዳደር ሰራተኞች ዕለት ያው በዚህ ዕለት ሰው ከራሱ ጋር የማይስማማበት ነውና እንዲሁ ደግሞ እኛ ሰብሰብ ብለን ስንሰራ አንዳንድ የማያግባቡ ጉዳዮች ይኖራሉ። እነሱን ለመፍታት ደግሞ በቅርበት ደከመን ሰለቸን ሳይሉ ሌት ከቀን አብረውን የሚሰሩ ውድ ውድ የወተመ ህብረት ያው እንግዲህ ሰብሳቢ ስለሆኑ ሌሎችን ወክለው ስለተናገሩ ነው። ሁሉንም ከልብ እያመሰገንን ወደ ቀጣዩ መርሃ ግብር እንሸጋገራለን። ቀጣዩ መርሃ ግብራችን የሚሆነው የመሰባሰባችን ምክንያት በሆኑት በህፃናት የመዝሙር ወይም ደግሞ ምስጋና ይቀርብልናል። ቀጥታ ወደ ህፃናቱ እንሄዳለን።